ሰላም ቤተሰቦቼ እንዴት አደራችሁ? ዛሬ እንግዲህ ከኔ ጋር አብራችሁ ትውላላችሁ። ጠዋት 12 ሰዓት ተነስቼ ነው ይሄ ቪዲዮ ያስቆላችሁ። ምክንያቱም ለሊት 12 ሰዓት ወስዶ ቪዲዮ ነበረ። ይሄ ፓርቷን ነው፣ ፓርቱም ተጠብቃላችሁ ማለት ነው። እስከዛ ይሄን ቪዲዮ በደንብ ሪፖስት ኮፒ ሊንክ ያያረጋችሁ ተጠብቁኛላችሁ። እኛኮ በዚህ እድሜያችን ቤተሰቦቻችንን ታናናሾቻችንን ለማስደሰት የምንሞክረው ኖሮን ሳይሆን ደልቶን ሳይሆን ከቤተሰብና ከፈጣሪ ዘንድ የተመረቀ ልጅ ወድቆ ስለማይወድቅ ነው። ከኩዮቻችን በታች ጓደኞቻችን በታች ብዙ ነገር አስፈላጊ ነገር እያለ ቅድሚያ ለእናት ለአባት መስጠት አንዳንዴ መመረቅ ነው ብዬ አስባለሁ። እና ጋይስ እዚህ ጋር ደግሞ ቤቱን እየጠረኩ ነበረ። ሰሞኑን በጣም ሳል ያስቸገረኝ ስለነበር አሁን ድምጼ ሁላ ተቀይሯል። ለማውራትም በጣም እየከበደኝ ነውና የተሰጠኝ ብዙ ፎሎ ቻሌንጅ አለ። ግን ይሄንን ፎሎ ቻሌንጅ ማንም ሰው ፎሎ እያደረገልኝ አይደለም። ፕሊዝ ባካችሁ ፎሎ አድርጉ። ከታች የማስቀምጥላችሁን አካውንት እሱን ቻሌንጅ እንደጨረስኩኝ ሌሎች ቻሌንጆችን አስጀምራለሁ ማለት ነው። እንግዲህ እዚህ ጋር እንጨቶቹ መተዋል። ስለዚህ ቆርቆሮ ነው የቀረው። ቆርቆሮ ደግሞ ውድ ነው፣ የተወሰነ እያጠራቀምኩ ነው ታውቃላችሁ። እንግዲህ ጋይስ ከናንተ የሚጠበቀው ከታች ማስቀምጥላችሁን አካውንት ፎሎ ማድረግ ነው። ሌሎች ቻሌንጆችም ተሰጥተውኛል እንደነገርኳችሁ። እንግዲህ እንዳልኳችሁ ቤተሰቦቻችሁን በቻላችሁ ታቅም ማስደሰት አለባችሁ። ተመርቃችሁ የምር የፈለገ ነገር ብትሆኑ ራሱ ነፍሳችሁ ረፍት ነው የምታገኘው። ለማንኛውም እዚህ ጋር ያው ቁርሴን በልቼ መድኃኒት ልውጥ ነው። ትንሽ ያው ምግብ የመብላት አፒታይቱም ስለሌለኝ ትንሽ ምግብ ነበር የበላሁት። እዚህ ጋር መድኃኒቴን ዋጥኩ። ያው 2 መድኃኒት ነው የሚዋጣው በፍሬ እና ሽሮፕ አለ። መድኃኒት መዋጥ በጣም ነው የሚከብደኝ። እናቴም ያው እዚህ ጋር ውሃ የሰጠች እያጽናናችኝ ነው። ብቻ አብራችሁ ስለነበራችሁ አመሰግናለሁ ባይ